ማሳሰቢያ የዚህ ቪዲዮ ሐሳብ ጥልቅና ስሜታዊ ጉዳይ ስለሚተነትን ከ21 ዓመት በታች ለሆናችሁ ለመቀጠል የተከለከለ ነው። በሴቶች ስነልቦናና በዝግመተ ለውጥ ሳይኮሎጂ ኢቮሉሽናሪ ሳይኮሎጂ ጥናት መሰረት የሴትን ልጅ ልብና አእምሮ ሙሉ በሙሉ የሚቆጣጠረው ወንድ ከሚናገረው ቃላት በላይ በድፍረትና በወንድነታዊ በራስ መተማመን የሚተገብራቸውን በጥበብ የተሞሉ አካላዊ ንክኪዎች ናቸው። የዝግመተ ለውጥ ሳይኮሎጂ ሚስጥርና የድፍረት ማግኔትነት በሰው ልጅ የዝግመተ ለውጥ ታሪክ ውስጥ ሴቶች በተፈጥሯቸው ደፋር፣ አደጋዎችን ለመጋፈጥ የማይፈራና ማህበራዊ ድንበሮችን በራስ መተማመንና በድፍረት መጣስ የሚችል ወንድ የመምረጥ ጥልቅ ባዮሎጂያዊ ዝንባሌ ያላቸው። ያልተጠበቁና በራስ መተማመን የተሞሉ አካላዊ ንክኪዎችን የአንጎልን የማሰብና የመተንተን ክፍል ፕሪፍሮንታል ኮርቴክስ ለተወሰኑ ሴኮንዶች በማላላት ቀጥታ ወደ ስሜታዊ አእምሮ አሚግዴላ ፈጣን መልእክት ያስተላልፋሉ። ይህ አጋጣሚ በሴቷ አእምሮ ውስጥ ይህ ወንድ በራሱ የሚተማመን የሌሎችን ፍርድ የማይፈራና እኔን የመቆጣጠር አቅም ያለው የበላይ ወንድ አልፋ ወንድ ነው የሚል የማይናወጥ ምስል ይስልላታል። የመጀመሪያው ደፋር እርምጃ መቀመጫዋን በቀስታ መታ ማድረግ። አንዲት ካንተ ጋር በጣም ጥልቅ ቅርርብ ያላትን ሴት መቀመጫዋን በቀስታ መታ ብታደርግ ከዛች ቅጽበት ጀምሮ ላንተ ያላትን ምልከታና ፍላጎት በከፍተኛ ሁኔታ ይጨምራል። ይህ ድርጊት ማህበራዊ ደንቦችን በድፍረት መተላለፍን ስለሚጠይቅ ወንዱ የሚያሳየውን ከፍተኛ የድፍረት መጠን ሴቷን በስነልቦና ደረጃ ይቆጣጠራታል። ድርጊቱ ሲፈጸም አእምሮዋ ውስጥ ምን አስቦ ነው ይህንን ያደረገው? መውደዱን እየገለጸ ነው ወይስ በቁጥጥሩ ስር እያደረገኝ ነው የሚል የማወቅ ጉጉት ይፈጥርላታል። ቀኑን ሙሉ ስላንተ እንድታስብም ይገፋፋታል። ነገር ግን ይህንን ማድረግ ያለብህ በጣም ለምትቀርብህና ላንተ ፍላጎትና ስሜት ላላት ሴት ብቻ ነው። ፍላጎት ለሌላት ፍቅረኛ ባላት ወይንም ባለትዳር ሴት ላይ ማድረግ ህጋዊና ስነልቦናዊ ወንጀል መሆኑን መገንዘብ ይኖርብሃል። የርቀት ግድግዳን የማፍረስና የበላይነት ጥበብ በግንኙነት ሳይኮሎጂ ውስጥ አካላዊ ንክኪ በሁለታችሁ መካከል ያለውን የርቀት ግድግዳ ፕሮክሲሚክ ባውንደሪ የሚሰብር ዋና መንገድ ነው። ወንዱ ይህንን የድፍረት ንክኪ ሲያደርግ ሴቷ ሁኔታውን በይፋ ከመቆጣት ይልቅ በዝምታ የምታልፈው ከሆነ ይህ ዝምታዋ የወንዱን ኃይለኝነትና ድፍረት በድብቅ ማጽደቋን ያሳያል። አብዛኞቹ ሴቶች ከነሱ በላይ ቁጥጥር ማድረግ የሚችል የማይገመትና በራሱ ውሳኔ የሚመራ ወንድ ሲያገኙ ውስጣቸው ይማረካል። ይህ አቀራረብ ከተራ አሰልቺ ወንዶች ተለይተህ በልቧ ውስጥ የንጉስነት ቦታ እንድትይዝ ያደርግሃል። ሁለተኛው ንክኪ እጇን በወንድነትና በራስ መተማመን ጨብጦ መያዝ። ሁለተኛው ኃይለኛ ንክኪ እጇን በቆራጥነትና በጥንካሬ መያዝ ነው። እጇን ስትይዝ ጣቶችን ከጣቶቿ ጋር ማቆላለፍ ኢንተርሎኪንግ ፊንገርስ እና ወደፊት እየመራሃት ስትሄድ በውስጧ ጥልቅ የሆነ የደህንነትና የወንድነት መሪነት ስሜት ይፈጥርላታል። እጇን መያዝ ተራ ንክኪ ሳይሆን አንቺ የኔ ነሽ፣ እኔ ደግሞ ጠብቅሻለሁ የሚል ባህላዊና ባዮሎጂያዊ ምልክት ያስተላልፋል። ይህ ንክኪ በሁለታችሁ መካከል ያለውን ስሜታዊ መቀራረብ እጥፍ ያደርገዋል። ሶስተኛው ንክኪ ከኋላዋ መጥቶ በድንገት ማቀፍ። ሶስተኛው ንክኪ እሷ ሳታስበው ከኋላዋ መጥተህ በደረትህ ማስጠጋትና ማቀፍ ነው። በዝግመተ ለውጥ ጥናት መሰረት የሰው ልጅ ከጀርባው የሚመጣን ነገር በተፈጥሮ የመከላከል ስሜት ያሳያል። ነገር ግን የምትወደው ወንድ ከኋላዋ መጥቶ ሲያቅፋት አእምሮዋ ሙሉ በሙሉ ዘና ይላል። ይህ ድርጊት ጥልቅ የደህንነት የፍቅርና ያልተጠበቀ ደስታን በአእምሮዋ ውስጥ በመርጨት ባንተ እቅፍ ውስጥ ሙሉ በሙሉ እንድትቀልጥ ያደርጋታል። አራተኛው ንክኪ ከኋላ መጥቶ ወገቧን በኃይልና በስሱ መያዝ። አራተኛውና እጅግ ወሲባዊ ሳቢነት ያለው ንክኪ ከኋላዋ መጥተህ ወገቧን በሁለት እጆች አጥብቀህ መያዝ ነው። ወገቧን ይዘህ ወደ ራስህ አካል ስታስጠጋት በሁለታችሁ መካከል ያለው አካላዊ ስበት ፊዚካል አትራክሽን ቁንጮ ላይ ይደርሳል። ይህ ንክኪ የወንድነት የበላይነትና ጥልቅ ፍላጎትን የሚያንጸባርቅ በመሆኑ በሴቷ አካል ውስጥ ከፍተኛ የደስታና የጉጉት ስሜት እንዲፈነዳ ያደርጋል። አምስተኛው ንክኪ ፀጉሯን በቀስታ መዳበስና ማሳጅ ማድረግ ነው።
አምስተኛው ስሜት ቀስቃሽ ንክኪ የፀጉሯን ዘለላዎች በጣቶችህ መካከል እያሳለፍክ በቀስታ መዳበስና የራስ ቅልዋን ማሳጅ ማድረግ ነው። የሰው ልጅ የራስ ቅልና አንገት አካባቢ እጅግ በጣም ከፍተኛ የነርቭ ጫፎች የሚገኙበት ቦታ ነው። ፀጉሯን እያሻሸህ በስሱ ስዳብሳት በውስጧ ያለው ጭንቅ ሙሉ በሙሉ ይወገዳል። ከፍተኛ የኦክሲቶሲን ሆርሞን በመርጨትም ካንተ ጋር የመሆን አእምሯዊ ሱስ እንዲይዛት ያደርጋል። ስድስተኛው ንክኪ የአንገቷን መስመርና ትከሻዋን በስሱ መንካት። ስድስተኛው ረቂቅ ንክኪ ከአንገቷ ስር እስከ ትከሻዋ ድረስ ያለውን ስሱ አካል በጣቶችህ ጫፍ በለስላሳው ማንሸራተት ነው። አንገት የሴቶች እጅግ ስሜታዊ ኢሮጀነስ ዞን ክፍላቸው ነው። ወደ ጆሮዋ ጠጋ ብለህ በለስላሳ ድምፅ እየተናገርክ አንገቷን በስሱ ስትነካው በሙሉ አካሏ ላይ የሚስብ የደስታ ስሜት ጉስባምብስ ይፈጠራል። ይህ ንክኪ የፍቅር ግንኙነታችሁን ወደ ላቀ የስሜት ደረጃ ያሸጋግረዋል። ሰባተኛው ንክኪ እጇን ይዞ ወደ ራስህ መሳብና ጥልቅ የአይን እይታ። ሰባተኛውና ኃይለኛው ስልት እጇን በስሱ ይዘህ ወደ ራስህ አካል ሳብ ማድረግና አይኗን በጥልቀት መመልከት ነው። እሷን ወደ ራስህ ስታስጠጋትና ፍጹም የሆነ የመረጋጋት አይን ስታያት በአየር ላይ ያለው ስሜታዊ ውጥረት ይጨምራል። ይህ ድርጊት ከመሳሳም በፊት የሚደረግ ጥልቅ የስነ ልቦና ዝግጅት ሲሆን እሷም ሙሉ በሙሉ ባንተ ቁጥጥር ስር እንድትሆን ያደርጋታል። ስምንተኛው ንክኪ የጉንጯን መስመር ጃውላይን በጣቶችህ ማንሸራተት። ስምንተኛው የፍቅር ንክኪ የጉንጯንና የመንጋጋዋን መስመር በጣቶችህ በቀስታ ማንሸራተት ነው። ይህ ንክኪ እጅግ የጠበቀ ቅርርብንና የባለቤትነት ስሜትን ያሳያል። ፊቷን በእጆችህ መካከል አድርገህ ጉንጯን ስዳብሳት እሷ ባንተ ፊት ሙሉ በሙሉ ተቀባይነት እንዳገኘችና እንደተጠበቀች ስለሚሰማት ፍቅሯና አክብሮቷ በእጥፍ ይጨምራል። የንክኪዎች ኬሚስትሪና የአእምሮ ሱስ ሆርሞናል ኬሚስትሪ። አንድ ወንድ ትክክለኛውን አካላዊ ንክኪ በተገቢው ሰዓት ሲተገብር በሴቷ አእምሮ ውስጥ 3 ታላላቅ ኬሚካሎች ይረጫሉ። የመጀመሪያው ኦክሲቶሲን ሲሆን የፍቅርና የጥልቅ እምነት ትስስር ይፈጥራል። ሁለተኛው ዶፓሚን ደግሞ የደስታና የጉጉት ስሜትን በማንሳት ካንተ ጋር በሚኖራት ቆይታ ላይ የስሜት ሱስ እንዲይዛት ያደርጋታል። ሶስተኛው ሴሮቶኒን ደግሞ ስላንተ ያለማቋረጥ እንድታስብ ያደርጋታል። በመሆኑም እነዚህ ኬሚካሎች አንዴ በአእምሮዋ ከተረጩ ቀጣይ የሚደረጉ ውይይቶችና ግንኙነቶች ሙሉ በሙሉ ባንተ ወንድነታዊ ቁጥጥር ስር ይወድቃሉ። የማጠቃለያ ወንድነታዊ ህግ የጊዜና የንባብ ጥበብ። በአጠቃላይ እነዚህን 8 ኃይለኛ ንክኪዎች በድፍረትና በበላይ ወንድነት አቋም ስትተገብራቸው ከ95% በላይ የሚሆኑ ሴቶች በፍቅርህ ሊወድቁ ይችላሉ። ካንተ ጋር ጊዜ ማሳለፍን ይመርጣሉ። ነገር ግን እንደ እውነተኛ አሸናፊ ወንድ የሴቷን የሰውነት ቋንቋ ቦዲ ላንጉጅ ማንበብ፣ የቅራኔ ምልክት ካሳየች በክብር ማቆምና ንክኪዎችህ በጋራ ፍላጎትና በከፍተኛ በራስ መተማመን ላይ ብቻ መመስረት አለባቸው። ይህንን ጥበብ በተግባር ላይ በመዋል የሴቷን ልብና አእምሮ ሙሉ በሙሉ የምትገዛ ማግኔቲክ ወንድ ሁን። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።